ሰላም ሰላም እንዴት ናችሁ? ደህና ናችሁ? እኔ ሬድዋን ነኝ። በዚህ በምስሊም ሚዲያ ስለ ኦፊስ ማሽን ሜንቴናንስ የሚያቀርብላችሁ ማለት ነው። እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። እና ዛሬ የማሳያችሁ ምንድነው ስለ ቡቲንግ ዲቫይስ ነው። ፍላሽ ዲስክ ወይም ሲዲ ዲቪዲ ሮም ዊንዶው ከመጫናችን በፊት ቡት ማድረግ አለብን ማለት ነው። እና ቡት ለማድረግ ምን ምን ያስፈልጋል የሚለውን ነገር በደንብ ዲቴይል እናያለን ማለት ነው። አንድ የሚያስፈልገን ነገር ዊንዶው ነው። ዊንዶው 7 8 ሊሆን ይችላል 10 11 የፈለግነውን ዊንዶው ዳውንሎድ ማድረግ አለብን መጀመሪያ። ያው ዳውንሎድ ካደረግን በኋላ የሆነ ቦታ ላይ እናስቀምጠዋለን። ከዛ በኋላ ሁለተኛ የሚያስፈልገን ደግሞ ቡታብል ዲቫይስ ሶፍትዌር የሚባለው አሉ። ልክ እንደዚህ ሊስት ያደረኳቸው አሉ። ከነዛ አንድ መርጣችሁ እናንተ መጠቀም ማለት ነው። ሁለተኛ አማራጭ ማለት ነው። እና ለምሳሌ ቲኬር የሚባል አለ። ቲኬር ቡት ለማድረግ ነው የምንጠቀመው። ሁለተኛ ዊን ፒኤስቢ የሚባል አለ። ይህም ቡት ለማድረግ ነው የምንጠቀመው። ሶስተኛ ምን አለ ረፈስ የሚባል አለ። ሞስት ፖፑላር ወይም አብዛኛው ጊዜ የምንጠቀመው ነው። ይሄ ረፈስ ምንድነው የሚጠቅመን? ቡት ለማድረግ ነው የሚጠቅመን። እና ሌላ ምን አለ? ራምፕ የሚባል አለ እና ብዙዎች አሉ። ከነዚህ ሴሌክት አድርጋችሁ መጠቀም ትችላላችሁ። ዩኒት የሚባል አለ። ዩኒቨርሳል የሚባል አለ። ማቱቢት የሚባል አለ። ዊን ሴት አፕ የሚባል አለ። ብዙዎች ናቸው። ሳርዱ የሚባል አለ። ዴፒን የሚባል አለ። ዊን ሰርቲቱ የሚባል አለ። ኢዚ ቱ ቢት ቬንቶ የሚባል አለ። ዩሚ ኤንድ ዘ አናዘር ዊንዶው ዩኤስቢ ኦር ዲቪዲ ዳውንሎድ ቱልስ የሚባሉ አሉ። ከነዚህ አንድ ሴሌክት አድርጋችሁ ዳውንሎድ አድርጋችሁ ታስቀምጣላችሁ። ያው ከዛ በኋላ ወደ ቡቲንግ ስቴፕ እንሄዳለን ማለት ነው። ያው እኔ ላይ ዲስክቶፕ ላይ አለ ረፈስ የሚል በዚህ በራይት በኩል አለ። እዛ ላይ ክሊክ አድርገን እንከፍተዋለን ማለት ነው። ለጊዜው በረፈስ ነው የምንጠቀመው። እናንተ በፈለጋችሁት ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እና ልክ እኔ ረፈስ ልክፈተው፣ ኦፕን እለዋለሁ። ልክ እንደዚህ ይመጣል ማለት ነው። አሁን ይሄ የረፈስ ኢንተርፌስ ነው። መጀመሪያ ዊንዶው ፍች ከማድረጋችን በፊት የረፈስ እንደዚህ ገጽታ ይመጣል። መጀመሪያ ላይ ምን አለ? የዲስኩ ወይም የፍላሽ ዲስኩ ያስገባነው ፍላሽ ዲስክ ወይም ሲዲ ሳይዙ እዚህ ላይ ያሳየናል። መጀመሪያ ላይ ያሳየናል። ከዛ በኋላ ሰሌክት የሚል እነካለን ማለት ነው። ያ የመጀመሪያው ፍላሻችን ሰሌክት ማድረግ አለብን። የትኛው ፍላሽ እንደሆነ ሰሌክት ማድረግ አለብን። ከዛ በኋላ ወደ ዊንዶው የት እንዳለ ዊንዶው ሰሌክት እናደርጋለን ማለት ነው። ልክ እንደምታዩት እንደዚህ ሰሌክት እናደርጋለን። ያው እኔ ለምሳሌ ዲስክቶፕም አለ ሌላ ቦታ ላይም አለ። እስኪ ዲ ውስጥ ያለ ፍች አድርገን እናምጣውና በዛው ላሳያችሁ ማለት ነው። ኦኬ እዚህ ፎልደር ውስጥ ላይ አለ። ኦኬ እሺ እዚህ ላይ ምን አለ? ኦል ኢን ዋን የሚል አለ። ሌላም አለ። ሁሉም በአንድም ቡት ማድረግ እንችላለን። ሌላ ምን አለ? 10 አለ። በሁለት ቨርዥን አለ። አንዱ ሴሌክት አድርገን እናያለን ማለት ነው። 11 ማለት የፈለግነውን ሴሌክት አድርገን ኦፕን እንለዋለን ማለት ነው። የፈለግነውን ዊንዶው ማለት ነው። ልክ እንደዚህ ያመጣል ሴሌክት ስንል። እና ሌላ ምን አለ? ፓርቲሽን ታይፕ ወይም ፓርቲሽን ስኬማው ኤምቢአር እና ጂፒቲ የሚባል አለ። እና ከነዛ አንዱ መርጠን ኤምቢአር ወይም ጂፒቲ እንመርጣለን ማለት ነው። እና እዚህ ላይ ቡት የምናደርገው ፍለሽ ኤምቢአር ሆኖ የምንጭነው ኮምፒውተር ግን ጂፒቲ ከሆነ ያው ኮንፍሊክት ስለሚፈጠር ይሄ ጥንቃቄ ማድረግ አለብን ማለት ነው። የምንመርጠው ቡቲንግ ሲስተም እና የምንጭነው ዊንዶው ማች ማድረግ አለበት። ካልሆነ ግን እንደዚህ አይነት ኤረር ያሳየናል ማለት ነው። ይሄ በኤምቢአር ነው። እና ፍላሹ በጂፒቲ ከጫነው እንደዚህ አይነት ኤረር ስለሚያሳየን በጥንቃቄ መጫን አለብን ማለት ነው። እዚህ ላይ ምን አለ? ተጨማሪ የፍላሽ ዲስኩ ወይም የድራይቨሩ ኔም እንጽፋለን። ካልጻፍን ምንም ችግር የለውም፣ ብዙ ማተር አያደርግም። ሌላ ምን አለ? ፋይል ሲስተም የሚል አለ። ፋይል ሲስተሙ ሴሌክት ማድረግ አለብን። ያው ለጊዜው አንድ ብቻ ነው ያለ፣ ኤንቲኤፍኤስ ብቻ ነው ያለ። ሌላም ፋስተርቲቱ ኤኤፍኤክስ የሚባልም አለ። ከነዛ አንድ ሴሌክት አድርገን እንጠቀማለን ማለት ነው። ከዛ ልክ ሴሌክት እንዳደረግን ስታርት እንለዋለን።
ስታር ስንለው እንደዚህ ዊንዶው ስንጭን ያው የሚያስፈልጉ ኮንቴንት ናቸው ወይም ከስተማይዜሽን ናቸው። እነዚህ ከፈለግን ቲክ ማድረግ እንችላለን ካልፈለግንም ዝም ብለን ማለፍ እንችላለን ኦኬ ብለን ማለፍ እንችላለን። እና እንደ ኦፕሽን አለው እዚህ ላይ ምን አለ? በፍላሽ ላይ ያሉ ሁሉ ዳታዎቹ ኦልሬዲ ፎርማት ያደርገዋል እያለን ነው። ኦልሬዲ ምንም አማራጭ ስለሌለን ኦኬ ብለን እንወጣለን ማለት ነው። እና ፎርማት እያደረገ ነው። ፎርማት አድርጎ የሚያስፈልግ አይኤስኦ ፋይል ወይም የዊንዶው ኮንቴንት ምን ያደርጋል ማለት ነው ወደ ፍላሽ ወይም ወደ ሲዲው ይጭናል ማለት ነው። ልክ እንደምታዩት ኮፒ እያደረገ ነው። እና በዚህ መልኩ ኮፒ አድርጎ ሲጨርስ ወደ ፈለግነው ኮምፒውተር ወስደን ወይም ወደ ተበላሸው ኮምፒውተር ሰክተን ዊንዶውን እንጭናለን ማለት ነው። ያው ከዚህ በኋላ ብዙም ፈርዘር የሚባል ፕሮሰስ የለውም። ብዙ ኮምፕሌክስ የሚያደርግ ነገር የለውም። እና ልክ እንደዛ አድርገን ቡት ማድረግ እንችላለን ማለት ነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስ ቪዲዮዎች የምሰራቸው ቪዲዮዎች እንዲደርሳችሁ እና የደወል ምልክቷም ጫን እያደረጋችሁ ቪዲዮም ከተመቻችሁ ላይክ እያደረጋችሁ ለሌላ ሰው እንዲደርስም ሼር አድርጉልኝ። እና በዚህ መልኩ እንደዛ አድርገን ቡት ማድረግ እንችላለን ማለት ነው። ያልገባችሁ ነገር ካለም ኮመንት ላይ ጻፉልኝ። ያው በዚህ መልኩ ፐርሰንት 100% ብሎ ኦልሬዲ ሬዲ ሲያደርግ ያ የሚያስፈልጉ ኮንቴንቶች በፍላሹ ላይ ተጭነዋል ማለት ነው። እና ልክ አውጥተን ሌላ ቦታ ላይ እንትን ማለት እንችላለን። እና የሚያስፈልጉን ነገሮች ምን ምን ናቸው ብለናል ማለት ነው ባለፈ። መጀመሪያ ዊንዶው ሴትአፑ ዳውንሎድ ማድረግ አለብን። ሁለተኛ ረፈስ ወይም የፈለግነው ሊስት ያደረኳቸው ቅድም ከእነሱ አንድ መርጠን ዳውንሎድ ማድረግ አለብን። ሶስተኛ ምንድነው ፍላሽ ወይም ሲዲ ማለት ነው። ኤኒ ኤክስተርናል ዲቫይስ ወይም ቡት የምናደርገው ዲቫይስ ማዘጋጀት አለብን። እነዚህ ሶስት ነገሮች ማዘጋጀት አለብን። ከዛ በኋላ ልክ እንደምታዩት ቡታዊ ሶፍትዌር ከፍተን ልክ እንደዚህ ቡት አድርገን እናስቀምጣለን ፍላሽ። ከዛ በኋላ የተበላሸ ኮምፒውተር ላይ ሄደን ወይም አፕዴት ማድረግ የፈለግነውን ኮምፒውተር ላይ ሄደን ፍላሹ ቡት ያደረግነው ፍላሽ ሰክተን ዊንዶው ኢንስታል ማድረግ እንችላለን። እና በዚህ መልኩ ጨርሰናል ማለት ነው። በሌላ ቪዲዮ እስከምንገናኝ ይመቻችሁ። በጣም ከልብ አመሰግናለሁ። ለዚህ ቪዲዮ ከተመቻችሁም ወደ ሌላ ሰዎች ሼር አድርጎት። በሌላ ቪዲዮ እስከምንገናኝ ቻው፣ ይመቻችሁ። ሬድማን ነኝ። እና በዚህ መልኩ ጨርሰናል ማለት ነው። በሌላ ቪዲዮ እስከምንገናኝ ይመቻችሁ። በጣም ከልብ አመሰግናለሁ። ለዚህ ቪዲዮ ከተመቻችሁም ወደ ሌላ ሰዎች ሼር አድርጎት። በሌላ ቪዲዮ እስከምንገናኝ ቻው፣ ይመቻችሁ። ሬድማን ነኝ።